You're right? It's okay? Yeah, long time no see. Yeah. ሰላም አበሻ? Yeah. Guys, በዚህ ቪዲዮ እንዴት የአሜሪካ አርሚ ለሆን እንደነበር ስቶሪ ነግራችኋለሁ ማለት ነው። ሚሊተሪ የሆነ ኮምባት ገብተህ መከሻከሽ አለብህ። ሪል ላይፍ እኔ አሁን ፐብጂ ፕሌየር ነበርኩ። ታውቁኛላችሁ ፐብጂ ያው ያንን በሪል ላይፍ ማለት ነው። What's up YouTube ይላል። እንዴት ናችሁ? We're back ይላል with another delivery video። ዛሬ ሰፈሬ ጋር የምሰራው አሪፍ እንትን አለውና እዚሁ ነው የምሰራው። ዛሬ ሰፈሬን በዛው በደንብ አሳያችኋለሁ ምናምን ነገር። let's get in ኦንላይን አልገባሁም እስካሁን። let's go ኦንላይን። ዛሬ ደግሞ 8K ነው ቪዲዮ ኳሊቲ የምንቀርጸው። እስኪ ኳሊቲውን እናየዋለን። ሶ ጋይስ በዚህ ቪዲዮ እንዴት የአሜሪካ አርሚ ለሆን እንደነበር ስቶሪ ነግራችኋለሁ ማለት ነው። ከመጣሁኝ አሜሪካ ላይ ከ4 ወር ከ3 ወሮች በኋላ ያው ሶሻል ሴኩሪቲ ግሪን ካርድ ምናምን ከመጣው በኋላ እንትን ያው ስራ ምናምን እንትን ስትል ትፈልጋለህ ከዛ በኋላ ስራ ለመግባት ምናምንና በአመት አንድ ጊዜ ሁለት ጊዜ ምናምን ኢቨንቶች አሉ። የስራ ካምፓኒዎች አንድ ቦታ የሆነ ቦታ ተሰብስበው ላይክ በዛኛው መንገድ ብሄድ ቢዚ ነው የሚሆነው ባይዘው በዛኛው ልመለስ እና ልንገራችሁ እና እዛ ሄዳችሁ አናግራችኋቸው ምናምን አፕላይ አድርጋችሁ እዛ ይቀጥሯችኋል። እና ላይክ ሄርኩኝ ምናምን ኢቨንት ነበር ሄርኩኝ ምናምንና I was like ምን በጣም የተለያየ ስራ አላቸው በጣም ማለት ነው። በቃ ከተማራችሁ በተማራችሁበት እዛ ምናምን የሆስፒታል እንትኖች አሉ ምናምን ሌላም ነገሮች ከሆኑ የሆነ ማናጀር ምናምን ብዙ ነገር ነው የሚፈልጉትና የሚሊተሪ እንትን ነበረ እዛ ማለት ነው። እኔ ያላወኩም ያው ሚሊተሪ ያንመስለ ማለት ሚሊተሪ እንደሆነ አይ ነው ግን በቃ ሌላ ፖዚሽኖች ሚሊተሪ ውስጥ እየሰራ ሌላ ፖዚሽኖች መስራት ትችላለህ ላይ ገባችሁ? so I was like እንደዛ ነገር መስሎኝ ያው ሚሊተሪ ሳልሰለጥን ምናምን ማለት ነው እሺ ብዬ ምናምን ነገር አፕላይ አድርጌ ምናምን ኢንተርቪው ጠሩኝ ከአፍተር like 20 ቀን 30 ቀን በኋላ ኢንተርቪው ጠሩኝ። then ኢንተርቪው ጠሩኝ ሄርኩኝ ምናምንና ያው ስገባ በቃ የሚሊተሪ ኦፊስ ነው ምናምን ነገር ገባኝ ምናምን ያው ነገረኝ እንደዚህ ነው ላይክ ሚሊተሪ እንትን ትላለ በጣም መጀመሪያ የማገኛቸውን እንትኖች ነገረኝ። እዛ ውስጥ ከገባሁኝ ምን እጠቀማለሁ ምናምን የሚለው ማለት ነው። በቃ በ2 ወር በ3 ወር እዛ ከገባ በኋላ ሲቲዝን ትሆናለህ አሉኝ። በጣም ብዙ ቫኬሽን መሄድ ትችላለህ ቶሎ እንትን ብለህ እንትን ካልክ በኋላ ቫኬሽን እንሰጥሃለን ምናምን በጣም ብዙ ነገር በቃ ላይክ እንትኑን ስታዩ ማለት ነው የምታገኙትን ስታዩ በቃ መስራት ደስ ይላችኋል። እንደዚህ ሰጣራ ምናምን እንትን ብለህ ነው ሰለጥናለህ ምናምንና ካስፈለክ ምናምን ነገር ትሄዳለህ ኮምባት ምናምን ነገር ነው። እኔ እዚህ ስንት አላማ ኑሮኝ ሰርቼ እንትን ላለው ብዬ የመጣው ሰው ገና በመምጣቴ በ2 ወሬ በ3 ወሬ ሚሊተሪ አድርጋችሁ ታረጉኝ ነው አልኩኝና ብሮ ለፈተና ተፈተንኩኝ። መጀመሪያ አክቹሊ ፈተና ተፈተንኩኝ። እዛ ላይ ፈተና ፈተን ኢንተርቪው ነበር የሄድኩት 15 ጥያቄ ምናምን ነገር ነው ማትስ ምናምን ሁሉም ኢንክሉድ ያደረገ ነውና ፈተና ተፈተንኩኝ። ማንበብ ያለብኝ የሆነ እንትን አለ እዛ ላይ እዚህ ላይ እልክልሃለሁ በሜሴጅ ይሄን አንብበህ ኔክስት መተህ ተፈትነህ መሄድ ትችላለህ ምናምን ነገር አለኝ። እኔን አም ላይክ ኦኬ ምናምን ነገር እሺ ምናምን አልኩትና ላይክ ኢንተረስትድ እንደሆነ ሰው ስልኬን ጥፍት አደረኩኝ። ከዛ በኋላ ብሮ አስበሽዋል ብሮ እኔ ገና እንትን ሐሳብ ያለብኝ ፈርስት ኦርደር መጣልን ጋይስ ማሽ እናርጋ አክሴፕት head to your pickup at Saigon NV በመሄድበት ቦታ የሚገርማችሁ በመሄድበት ቦታ ነው የመጣልኝና let's get this nigga so እንደዛ ነበር like it was እና ሚሊተሪ ሊሆን ነበር ግን actually በጣም የሚከፈላቸው ምናምን አሪፍ ነው የምታገኙት እንትን ደግሞ oh my goodness bro ኤክስፔክት በጣም ብዙ እንትን ያለው ጥቅም ግን ምን ዋጋ ያለው ብሮ ሚሊተሪውን ከለቀቅ እግር ነው የምትበላው። here is the thing guys በ3 ወር ሲቲዝን ትሆናላችሁ ምናምን በቃ ብዙ ነገር ማለት ትችላላችሁ። ሚሊተሪውን ከለቀቃችሁ ሁሉም የተሰጣችሁ ነገር ይቀበሏችሁና ማለት ነው። ከዛ ደግሞ ምንድነው የሚያደርጉት ላይክ እንደ አዲስ ነው የምትጀምሩት። አሁን አንድ ሰው እዚህ መጥቶ
after 5 years ምናምን ነገር ሲቲዝን ያገኛል አይ ቲንክ እንደዛ ያገኛል ሲቲዝን እና አሁን እኔ መጥቼ ገባሁኝ አንድ አመት ምናምን እዛ ወይ 2 አመት ቆይቼ ሲቲዝን ኑሬ ማለት 2 አመት ቆይቼ እዛ ስለቅ ሲቲዝኑን ይቀበሉኝና ከዛ በኋላ ያን ሲቲዝን ከተቀበሉኝ ቀን በኋላ ያለው ቀን ተቆጥሮ 5 አመት ሲሆነኝ ከዛ በኋላ ነው እንደገና ሲቲዝን ሆነ በኖርማል ማለት ነው ገባችሁ አይደል እንደዛ እንደ አዲስ እንደመጣ ሰው በቃ እንደ አዲስ ከዛ በኋላ 5 አመት መቆየት አለብኝ ሲቲዝን ለመሆን እና በጣም እንትን ነው የምትሆነው ግን የሚነግሯችሁ ነገር እነሱ በቃ ያሳምናችኋል ክፍያው ብዙ ነው የትምህርት እድል የፈለከውን ትማራለህ ላይክ ይሄ ነገር እውነት ነው አለ ግን ሚሊተሪ ሆነ ኮምባት ገብተህ መከሻከሽ አለብህ ሪል ላይፍ እኔ አሁን PUBG ፕሌየር ነበርኩ የምታውቁኛላችሁ PUBG ያው ያንን በሪል ላይፍ ማለት ነው ራሴን ሴቭ አድርጌያለሁ በዛ ጊዜ የወሰንኩት ውሳኔ ብሎ ኖ አልኩ ፒካፕ ጋር እየደረስኩ ነው ሰፈሬ ላይ ከሰራኝ ቆየሁኝ አይ ቲንክ እዚህ ሰፈር በቃ ማለት ቆየሁኝ ሰፈሬ ላይ ዳውንታውን እየሄድኩ ነበር እየሰራሁኝ ነበር በዚህ ጋር አለ ማለት በዚህ መግባት እችላለሁ ገባሽ አቋራጭ ነች አቋራጭ ነች ረሳኋት እኔ በዛም ልዞር ነበር ሜን ስትሪት ነው እንዴ ሜን ስትሪት ማለት ይሄ ነው እዚህ ነው ሲያጎኔ እዚህ አንስቻለሁ ከዚህ በፊት ፒክ አድርጌ አውቃለሁ ዶንት ዩ ዋና ዳንስ እዚህ ጋር ማቆም እችላለሁ አይ ሆፕ ደርሶ ይሆናል ብዙ ባንቆይ አይ ሆፕ ሶ Hi. Okay. How are you? Right here. Oh yeah. Sorry. Thank you. Yeah. እዚህ ጋር ይለኛል የለም ማልኩት ታውቃለህ ሰሞኑን እኮ አላየኸው የሬስቶራንቱን ስም አይቼ ማለት ነው እየፈለኩኝ ብሮ ደከምኩ በሬስቶራንቱ ስም እፈልጋለሁኝ ከስተመር ስም ካሊዳ ማንኛውም እንከታለን የሱን ነው መጀመሪያ የምናደርሰው ሌላኛው ፒካፓችን ይሄን ካደረስን በኋላ ነው ማለት ነው አይት ፕሌሰንት ስትሪት እንመለሳ ፕሌሰንት ስትሪት ማለት ይሄኛው ይሄን ሰፈር አውቀዋለሁ በቃ በደንብ ስለሰራሁበት ጋይስ መጀመሪያ ስጀምር እዚህ ነው የሰራሁትና ስትሪቶቹ ምናምን አውቃቸዋለሁ በደንብ እዚህ አካባቢ ባይዘወይ ማለት ነው የአኒሜ ፋኖች ካላችሁ ኦ ማይ ጋድ ማሳያችሁ ቦታ አለኝ የአኒሜ ፋኖች አይስ ዌር ብሮ በጣም የአኒሜ እንትን አለ እዚህ የአኒሜ ሾፕ እና አንድ ቀን መግባት አለብኝ እዚህማ ሳልፍ አሳያችኋለሁ ጸጥ ብዬ አልገባም ጀስ ውጩን ስቲከር ምናምን ይኖረዋል ይሄ ነው ፊት ለፊት አያችሁት ይሄ ነው ደም የፊልም እንትን ነው ሙሉ ያለው እና እዚህ ጋር ሾው ዋን ዴይ መጥቼ ማለት ነው አኒሜም አለ ብዙ ነገር ፕሌሰንት ስትሪት ማለት ደግሞ ጋይስ ይሄ በጣም አፓርትመንትና ብዙ ያለው እና ደግሞ ቻይኖች ናቸው ብዙ ያሉት ጃፓኖች ብዙ አሉ አኒሜኛ ነው የሚያወሩት ምንድን what do they have today አኒሜኛ ማውራት የሚችላል ከቻት እስኪ ከቻላችሁ ጻፍ አድርጉልኝ አኒሜኛ እኔ ስለምችል አወራቸዋለሁ ሮይስ ቴንካይ ሙዮኩዙ እችላለሁ ነው ብሮ እችላለሁ አኒሜኛ አንቴንዩ እዚህ ነው 130
Apartment 3? 39? What the fuck? Ayonel says, leave at door. እዛ ጋር 3. 39 You can leave at the side door, thank you. 39 ይሄ ነው ጋይስ። Before this should be here. I don't know. Let's go to the other one, guys. Another order ይላል guys. We got another one. መመለስ አለብኝ በዚህ ሃይ ሰላም ሀበሻ እንደዚህ መንገድ ላይ ሀበሻ ገጥሞኝ አያውቅም። ጎቺ ብዙ ጊዜ እዚህ ፒክ አደርጋለሁ። ጎቺ እዚህ ከሆነ ሌፍት ይለኛል እንደ ራይት ነው እንጂ ባይኬል ላጥ እንዳያደርጓት ብቻ አንስተው ሪኪ ሃይ ሪኪ ፒክ አፕ ፎር ሪኪ Yeah. L. Yeah. Thank you. We're done ይላል። 1.4 ማይል ድራይቭ እናደርጋለን። 7 ሚኒት ድራይቭ እናደርጋለን ማለት ነው። እስኪ ምንድነው ይሄ? ይሄ ቤት ማለት ነው የቻይና ቤት ነው ይሄም እና ምንድነው? ሲቹዋን ጋይስ እያያችሁ ነው ስሙ ሲቹዋን ማላ ሃት ፖት ባውል ምናምን I don't know bro. I don't know man. I don't know የቻይና ምግብ I don't know man. We're gonna go that way. Oh, community street guys. በዚህ ነው የሚሄደው። ያሳያችሁ የኛን ሰፈር ኮሚኒቲ ስትሪት ይሄ ጋይስ ይሄ ማለት ነው ኮሚኒቲ ስትሪት ነው። በቃ በዚህ የባይክ መንገድ እና ሰው ምናምን ነው። በቃ እዚህ ጋር የሚሮጥ ስፖርት ምናምን ለመስራት ምናምን በዚህ ይመጣሉ። ሩጫ ምናምን ማለት ነው ኮሚኒቲ ስትሪት ነው። መኪና ምናምን ወፍ ባይክ ስኩተር ምናምን እንደዚህ ይዘው ነው የሚመጡት እና ጸዴ መንገድ ነው። ደስ ይላል። ውሳሜ ሜድፎርድ ስትሪት እንደ ሜድፎርድ ስትሪት መጣሁ በዛ ዙሪያ ደም ጋይስ ስንት መንገድ አቋርጬ እኮ በዚህ እንደምመጣ በሌላ ቀን ቅርበቱ በዚህ አሽወ 3 ሚኒት ነው የቀረን 0.8 ማይል ጋይስ ሌትስ ጎ ኧረ በለ ዛሬ ምንድነው የሞተር ቀን ነው እንዴ? ኧረ እያቸው ደግሞ እንዴት እንደሚያማምር ሞተራቸው Thank you. Here or maybe here.
Turn left on River's Edge Drive. Yeah, this. Pick up on the La la left. la 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 la. እንደዚህ አይነት ቦታ ሲሆን ባይካችሁን ላይ ድረስ ይዛችሁ ትወጣላችሁ። ናራሚ ዴቪስ ሀት ቺክን some Catherine. Thank you. Wow, doing around the side, guys. You see that machine right there? Ah, brah. Chevrolet. I'm busy. በላይቱ ነው የምመለሰው። ዶጅ ነው አይደል? ቸቨሮሌት እያልኩኝ you see this Dodge? Crazy. Turn right on Fellsway. ጋይስ እቺ ነገር በሪሞት ነው የምትሰራው። እቺ ስኬቷ በሪሞት ነው የምትሰራው። እንግዲህ ስኬቷ ኤሌክትሪክ ነች። እዚህ በእጁ ይዟታል። ጋይስ ታስሯል። እያያችሁ ነው። ሺሽ ሲ የሆነ ኮንትሮባንድ ነገር ነው። እንግዲህ አይ ቲንክ ይታያችኋል። Then drop off. ያቺ ነች መሰለኝ። ያቺ ነች። ውጭ ላይ ቆማ እየጠበቀች ነው። እንትን እንኳን አላልኩላትም። Hi, Catherine? Yeah. I got your tracks. Oh. Like an electric bike. Yeah, it's electric actually. You were like really Oh, really? awesome. Yeah, so thank you. much. Yeah, you're Have a good welcome. night. You too. It's so fast አለች። ያያችሁ? ኦ ማይ ጋድ እኔ በጣም ነው የፈጠንኩት። እፈጥናለሁኝ እኮ እኔ እኮ ስለማታውቅ ነው እንጂ እፈጥናለሁ ብሮ። ሊት ብዙ ሰዓት ጠብቄ መጣልኝ። አሁን Head to your pickup center. ዛሬ ቢዚ አይደለም ታውቃላችሁ። Pick up on the left. እነዚህ ደግሞ እየጨፈሩ ነው። ሞተረኞቹ ቅድም ያየናቸው እዚህ ነው የመጡት ጋይስ። በለው ባንድ ምናምን አለ በቃ። We're gonna pick here. Shane. Hi, Shane. Shane J. Take. We picked ማለት ነው Shane. Other order ማለት ነው። ሁለት ኦርደር ነው ፒክ አፕ ነው አይደል ያለው? ወደ ሁለተኛው እንሄዳለን። ሞተሩን አያችሁት? የሞተሩ ስፒከር ነው ባይዘው እንደዚህ የሚጫው እና ደግሞ በጎን በኩል ፍሪጅ አለው። ኦ ማይ ጋድ እንዴት ነው ስፒከር እንደዚህ ብቻ ነው ፈታ እያለ ነው። እዚህ ነው ያ እዚህ ደግሞ ማለት ነው ጋይስ የሚጠጡት መጠጥ ጸዴ መጠጥ ነው ያላችሁ። ዋው እና ምንድነው የምናደርገው መሰላችሁ? ብዙ እንግሊዘኛ እንትን አይልምና ብሬድን
ይሄኛው ትክክል ነው። So, yo, Then drop off on the right. how you doing, man? Yo, my man. How you doing, man? You alright? It's okay? Yeah, long time no see. Yeah, you live here? First. Yeah, that's good. Nice to see you. Enjoy. Yeah, thank you. Oh my god. በጣም ቆይቻለሁ። የመጀመሪያ ስራ ቦታ እዚህ እንደመጣሁ የገባሁት ከገባሁበት ስራ ቦታ ዛሬ የሚሰራው እና አንተ ነህ ነው ያለኝ አማርኛ ብዙ ኢትዮጵያዎች ስላሉ ማለት ነው ላይክ ይነግሩታል አማርኛ እዚህ ሀገር ያሉት በቃ አማርኛ ቋንቋ ማውራት ይወዳሉ። ኮል ፈርስት ኦኬ ደውልልኝ ብሎኛል ታውቃለህ። ዝም ብዬ አስቀምጬ ልሄድ ነበር። ሰጣት ወጣ ነበር የተቀበለችኝ አጋጣሚ እንትኑ ኦቨር ሂት ሆኖ ካሜራው ጠፍቶ ነበር እንጂ ሰጣት እዚህ ጋር so the next drop off እንሄዳለን ማለት ነው guys ከፐርፕል ዶር አጠገብ did you see that guys I'm show you እሺ ካላያችሁት Hi. Pick up for Christy. Pick up for Christy and Steph. Steph. So የሁለቱንም ፒክአፕ ይዘናል ማለት ነው። Hi. Thank you guys. ሁለት ኦርደር ጋይስ ድሪንኮች ናቸው። ይሄ የታሸገ ስለሆነ ማለት ነው የነዚህ ችግር የለውም። እሱን ያለኝ ነው ምን አባቱ ትረበሻኝ ጠብቅ ፓርኪንግ ባኑ ላይ ግባ ይለኛል። ምንድን ነው ግባ ያለኝ? Here you go. ጋይስ እንትኑ ጋር እየደረሰ ነው ድሮፕ አፋችን ጋር ጋይስ ኦርደሯን ሰጥቻታለሁ። ያ ጨርሻለሁ ማለት ነው የዛሬው ስራዬን። የዛሬው ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።